በወሲብ ቺቲንግን መበቀል የራይድ ስራ ገጠመኝ። የሆነ የምሽት ክለቦች በሚበዙበት ሰፈር ራይድ የምሰራበትን መኪና ይዤ ያለፍኩ ድንገት በአንደኛው ክለብ ቀውጢ ወከባና ጩኸት ሰምቼ መኪናዬን በሩ ላይ አቆምኩ። ትንሽ ቆይቶ የሆነች የምታምርና ሰውነቷ አማላይ የሆነች ሴትና አንድ ወንድ በመደባደብ አይነት ተያይዘው ሰዎች እየገላገሏቸው ከክለቡ ወጡ። ከዛ ገላጋዮቹ ከሁለቱ መሃል ቆመው ሊያግባባቸው ሲሞክሩ ጫማዋን አውልቃ በእጇ ይዛው ስለነበረ አንዴ በጫማዋ ፊቱ ላይ ስታሳረፍበት እሱም በንዴት ሲገፈትራት አንዲት ውሃ ያቆረች ትንሽዬ ጉድጓድ ውስጥ ወድቃ ልብሷ በሰበሰ። ወዲያው ተነስታ እየተበሳጨች እግሯ እንደመራት ወደኔ ራይድ መጣ በሩን በኃይል ከፍታ ስትገባ ደንግጬ ዝም ስላት ራይድ ነው አለችኝ። ግራ እየተጋባውና ስላሳዘነችኝም አዎ ስላት ሰፈሯን ነግራኝ ንዳው አለችኝ። እሺ ብዬ ይዣት እየሄድኩ ዝምታውን ለመስበር ብዬ ምን ተፈጥሮ ነው አልኳት። ዝም ብላኝ ስትቆይ በማያገባኝ የማይሆን ነገር ጠየቅኩ መሰለኝ ብዬ ዝም ስል ትንሽ ቆይታ ድንገት በመጮህ ውይ ወንዶች ስትል ክው ብዬ ምን ነው ስላት ካገባሁት ገና አመት እንኳን ያልሞላው ባሌ እኮ ነው ለሥራ ጉዳይ ወደ አዳማ ሄጃለሁ ብሎኝ እዚህ በየምሽት ክለቡ ከሌላ ሴት ጋር ሲጨፍርና ሲሳሳም የሚያውቁን ሰዎች ነግረውኝ መጥቼ እኮ ነው ጉዴን የማየው ስትለኝ ለምን እንደዛ እንደሆነች ገብቶኝ ግራ በመጋባት ዝም አልኳት። የተወሰነ በጸጥታ ከተጓዝን በኋላ ወደ ሰፈሯ ስንደርስ በዚህና በዛ ታጠፍ እያለች አቅጣጫ እየሰጠችኝ የሆነ ቅንጡ ቤት በር ላይ አቁም ብላኝ ጠብቀኝ ልብስ ቀይሬ ልውጣ ብላኝ ገብታ የሚያሻፍድና ስሜት ቀስቃሽ አለባበስ ለብሳ ተመለሰች። ከዛ እያየኋት ትንሽ ከተመሰጥኩ በኋላ ንዳው ስትለኝ ወደ ቀልቤ ተመልሼ ወዴት አልኳት። አላውቅም ብቻ ከዚሁ አካባቢ ብዙም ያራቀና ወጠጤዎች የማይበዙበት የምታውቀው የምሽት ክለብ ውሰደኝ አለችኝ። ትንሽ ለማሰብ ሞክሬ እዛው ሰፈር አካባቢ የማውቀው ክለብ እንደሌለ ነግሬያት ትንሽ ከሰፈሩ ወጣ ወዳለ አሪፍ ክለብ እየወሰድኳት እያለ እሱ እንዳደረገው እኔስ ማድረግ ያቅተኛል እንዴ ስትለኝ ግራ ገብቶኝ ደንግጬና የምለው ጠፍቶኝ ዝም አልኩ። የማውቀው ክለብ በር ላይ ደርሼ ይሄው እዚህ ነው ስላት በንዴት እልህና መንጨርጨር በታጀበ ድምጽና አጠር ቀጠን ያለ ትዕዛዝ በሚመስል ንግግር አብረሃኝ መቆየት ትችላለህ ስትለኝ ቦታው ላይ አድርሻት ገንዘቤን ተቀብዬ ለመመለስ ያሰብኩት ልጅ የምመልሰው ጠፍቶኝ የተንተባተብ አረ ቀጣይ ስራዬን ጠብቄ ልሰራ ነው ስላት ይሄው ቀጣይ ሰርተህ የምታገኘው ብላ ያልጠበቅኩትንና ለሊቱን ሙሉ ያለማቋረጥ ብሰራ ከማገኘው የእጥፍ እጥፍ የሆነ ብር ላይ ስትወረውር ሐሳቤን ቀይሬ ወደ ክለቡ ተያይዘን ገባን። በጣም በንዴትና መንጨርጨር ውስጥ ሆና በነገር ስለምትጠጣ ገና አንድ ሁለት ብዙም አልኮል ያልበዛበት መጠጥ እንደጠጣች እየሰከረች መጣች። ከዛ በኋላ እንደንስ በሚል ግብዣዋ አስነስታኝ ስንደንስ በዛ አለባበሷ ለየት ባለ መልኩ ስትተሻሸኝ በቆምንበት እጄን ስባ ወደ ኋላዋ በመውሰድ መቀመጫዋ ላይ ስታደርገውና አንገቴ ስር እየገባች ከመሳም ባልተናነሰ መልኩ የሞቀ ትንፋሿን ስትለቅብኝ ነገሩ ወዴት እየሄደ ነው ብዬ ግራ እየገባኝና እየተፈተንኩ ተቸገርኩ። ትንሽ እንደቆየን እኔም አልኮል የበዛበት መጠጥ ስለደጋገምኩና ሞቅ እያለኝ ስለመጣ ይበቃናል ወደ ቤትሽ ላድርስሽ ብያት መቆየት ብትፈልግም ይዣት ወጣሁ። ወደ ቤቷ እየወሰድኳት በመጠጡ ኃይል ትንሽ ኮልተፍ ባለ አነጋገሯ ከማግባቷ በፊት ጀምሮ ልታገባው ስትወስንና አሁንም አግብታም ሳይቀር በስራና በሌሎች አጋጣሚ የሚያገኟትን ባለሀብትና ታዋቂ ሰዎች የእወድሻለሁና እፈልግሻለሁ ጥያቄ ለትዳሯ በመታመን ለአንዳቸውም ትኩረት ሳትሰጥ ችላ እንዳለቻቸው የነገረችኝ ቤቷ ደረስን። አሁን የመጨረሻው ነው ብዬ በቃ ደህና ደሪ ስላት ና እባክህ አንዴ ደግፈ ወደ ቤት አስገባኝ አለችኝ። የዛሬው ፈተና ከባድ ነው እያልኩና ሴት ስለሆነች በዚህ ሙድ ወድቃ ተሰባብራ ሌላ ስቃይ እንዳይጨመርባት ብዬ በማሰብ ደግፌ ወደ ግቢው ሳስገባት ግቢ ውስጥ አንዲት ጽድት ያለች መኪና ሳይ በውስጤ መኪና ያላት ነው እንዴ በራይድ የምትሰቃየው ብዬ በነገሩ ሴቶች ካላቸው የስሜት ቅርብነት አንጻር በዛ ሙድ ውስጥ ሆና መኪና ብትነዳ ጥሩ አይመጣም በማለት ለራሴው በውስጤ እየመለስኩ ቤቱን ከፍታው ገባን። ከውጭው በተጨማሪ የቤቱ የውስጡ ቅንጡነት መስጦኝ አይኔን እያንከራተትኩ እያለ ግድግዳ ላይ ያለውን የሰርግ ፎቶአቸውን ለትንሽ ሰከንድ እያየች ቆይታ ሂል ጫማዋን አውልቃ በመወርወር የፎቶውን ፍሬም ከሰበረች በኋላ ድንገት ያላሰብኩትን ዱብዳ አወረደችብኝ። አንገቴን እንቅ አድርጋ ይዛ ከንፈሬን በኃይለኛው እየመጠመጠች ጥል በሚመስል መልኩ እየገፋችን ከግድግዳው ጋር አጣብቃ በዲፕ ኪስ መሳሟን ቀጠለች። ባለትዳር መሆኗና የሆነ ያለው ነገር ግራ ቢገባኝና ቢያስደነግጠኝም የባሏ ድርጊትና የወንድነት ስሜቴ ተፈታትኖኝ እኔም አጸፋውን መመለስ ጀመርኩ። የተወሰነ የተሳሳምን ከቆየን በኋላ አሁንም ከንፈሬን ሳትለቀው እየገፋችኝ ወደ መኝታ ክፍል ወስዳኝ ገፍትራ አልጋው ላይ በመጣል ከላይ ላይ ሆና ከመሳም አልፋ ሰውነቴን በሙሉ ባሻዬን ጨምሮ ማሻሸት ስትጀምር ስሜቴ ንሮ ጣራ ነካ። እየተሻሸን ቆይተን ቀስ በቀስ ሮማንቲክ በሆነ መልኩ ልብሳችንን ስናወላልቅና መለመላዋን ሆና የዳሌዋን የጡቶቿን የመቀመጫዋንና በአጠቃላይ የሰውነቷን ቅርጽ ሳይ ያንተ ያለህ ይሄ እንከፍ ምን አባቱ ጎሎበት ነው ቺት ያደረገባት ብዬ በመገረም በእሷ ዘዋሪነት ሌላ ዓለም ውስጥ እየገባን ረካን። በበቀልና በቅናት በመንጨርጨር የሚደረግ ወሲብ ከባድ እንደሆነ እንደማይመከርና ለጤና አስጊ እንደሆነ ያወቅኩት የዘር ፈሳሼ ተሟጦ እምቢ እስኪለኝና መቅኔ እስኪሟጠጥ ድረስ በይበልጥ በእሷ ዘዋሪነት ለሊቱን ሙሉ ያለማቋረጥ በማውቀውም በማላውቀውም ያደራረግ ስልት ወይም ፖዚሽን ለብዙ ዙር እያደረግን ስናድር ነው።
አሁን ይሄ ጉድ ለተበደሉና እርድብን ብለው ለተበሳጩ ሴቶች መጽናኛና ማረጋጊያ እንደሆነ ያረከኝ እኔ ማነኝ ነው ወይስ እንደዚህ አይነት ቅሌት ለመፈጸም ሞራል ያገኘሁ ምንኛ የማረባ ሰው ነኝ ነው የሚያስብለው? እንደዚህ አይነት ስቶሪ ላይ በረከት ይደርብን የምትሉ ብትበዙም እስኪ አስተያየታችሁን ወዲህ በሉማ።